አቤት ላወራ ፈልጋለሁ። ምንድነው? አንዴ ወጣ አናግረኝ፣ አስቸኳይ ነው። አይሁንም ክርስቲያን አባትህ እኮ ነው። አፈራለሁ። ማታ እኮ በሩን የከፈተልሽ እሱ ነው። ለምን አሁን ማፈር ትጀምሪያለሽ? እመለሳለሁ። ምንድነው አባዬ? ሊና ማርያ እዚህ ናት። ምን ፈልጋ ነው? አንተን ለማውራት ፈልጋ። ምን ማውራት ፈልጋ ነው? ምን አውቃለሁ። ክርስቲያን ምን ልትነግረን እንደመጣሽ የማውቀው ነገር የለም። ስራ ላይ እንደሆንኩ ነግራታል። ከኤልዛቤት ጋር እንደሆን ካውቃለች። ካላዋራሁት ከዚህ በፍጹም አልወጣም ብላለች። ምን ላድርግ? ድርቅ አለች። ስቱዲዮ ውስጥ እንገናኝ በላት። ምን እያደረግክ እንደሆነ ታውቃለህ ብዬ ተስፋ አድርጋለሁ ክርስቲያን። ይህን ብቻ ተባበረኝ። አሁን ስቱዲዮ ይመጣል በላት። እባክህ ተባበረኝ እሺ? አባት ምን ፈልጎ ነው? ሊና ማርያ እንደመጣች ሊነግረኝ እኮ ነው። ምን? አዎ የሆነ የሥራ ጉዳይ ነበርና ሳልነግርሽ ረስቼው ነው ኤሊ። ግን ክርስቲያን አሟት አልነበረም እንዴ? ሰው እንደማትሰማ ታውቂ የለ? ከትላንት ማታ ጀምሮ ደህና ነኝ ስትል ነበር። አባት እዚህ እንደሆንኩ ነግሯታል? አዎ። ኦ አምላኬ፣ በጣም መጥፎ ነገር ነው። ለምን? ምክንያቱም ሁሌ ካንተ ጋር እየተጫወትኩ ያለሁትን የልህ ጨዋታ ማቆም እንዳለብኝ ነግራኛለች። በመሃላችን ያለውን ነገር ለምንድን ነው ለሁሉም ሰው የምትናገሪው? ይሄ የግል ጉዳያችን አይደለም ብለሽ ታስቢያለሽ? ዛሬ በጣም ይሞቃል። በጣም። እንዴት ነሽ? ልጅቷ የት ናት? መገመት አትችልም? ሐኪም ቤቷ ሄደች እንዳይባል በጣም ጠዋት ነው አይመስልሽም? አዎ በትክክል። ክፍሏም የለችም። ልጅህ እዚህ አላደረችም። ምን እያልሽ ነው? ሰምተኸኛል? ሰዎች ሞንትሪያ ውስጥ የሚያዞሩት ወሬ ትክክል እንደሆነ ማመን እየጀመርኩ ነው። ምንድነው የምታወሪው? እባክህ ልብ ድካም እንዳይዝህ ራስህን ተቆጣጠር። ግን ደግሞ ልጅህ የክርስቲያን ዳንጎንድ ስሜት ማርኪያ ዕቃ ሆናለች። ይሄንን ነገር ደግሞ አንተ ምንም ያስተዋልክ አይመስለኝም። ሁሌ በሰከረ ቁጥር ይደውልላታል፣ እንዲሁ አልጋ ላይ ለመጫወት ብቻ። አልጋው ሲበርደው እንድታሞቅል። ኤልሳቤት እንዲህ አይነት ነገር አትቀበልም። ፒፒ ሰርግ ላይ የት እንዳገኘናት ረሳኸው እንዴ ፓውሎ? ያንን ወራዳ ምሽት ረሳኸው? ግን አዋርተናት ነበር አይደል እንዴ? ተስማምተን ነበር። እሱ ስምምነት አይደለም። ምንም ቃል የገባችው ነገር የለም ካርሎስ ፓውሎ። እና ታውቃለህ፣ ትናንትና ማታ ስትሄድ አይቻት የት እንደምትሄድ ጠይቂያት ነበር እና ምን እንዳለችኝ ታውቃለህ? ክርስቲያን ጋር ልሄድ ነው አለችኝ። ይሄ ምን ማለት ነው? ምንም ክብር የላትም እንዴ? ለራሷ ክብር የላትም? ምን አይነት ሴት ማይታመን ነው። ቁርስ ብላ እንጂ ከዚህ በላይ ምን ቁርስ አለ? ወዴት እየሄድክ ነው? ቆይ ቀኔን አበላሽተሽዋል። ስማ፣ እንደዚህ ተጣድፈ የማይሆን ነገር እንዳታደርግ። አፈር ብላ። እንዴት አደርክ? ሊና የት ነሽ? ክርስቲያን ቤት። ምን እያደረግሽ? እየሰራሁ ነው። የሚቀጥለው የምክር ቤት ስብሰባ ላይ የምናቀርባቸው አንዳንድ ነጥቦች ላይ የሚቀረን ስራ ነበር። ጊዜ የለንም። ኦ አምላኬ። ሊና ማርያ ሐኪሙ እኮ የተወሰነ ጊዜ ረፍት አድርጊ ብሎሻል አይደል? ለምን እንደወጣው እንዳልነገርኩ ይገባሃል አይደል? ምክንያቱም እዚህ እንድመጣ አትፈቅድልኝም። ለዛ ነው። ይሄ በአንቺም በክርስቲያንም ኃላፊነት የጎደለው ስራ ነው። እሺ እንደምመጣ አያውቅም ነበር። እንደውም አሁን ተኝቷል፣ አልተነሳም። ትንሽ አያፍርም? ይሄ ስድ ሰውዬ ኤልዛቤትን ይዞ ቤቱ መምጣቱን ታምናለህ? አኒባል መኖሩ ራሱ አላሳሰበው። እነሱ ምን አደረጉ ምን አያገባኝም። እሺ ሊና፣ ልነግርሽ የምፈልገው ወደ ቤት መምጣት አለብሽ። በቃ ወዴት የማይሆን ነገር ነው። እዚህ ያልጨረስኳቸው ጉዳዮች አሉ። እነሱን ጨርሼ ወደ ቤት እመጣለሁ። ፈጣሪ ሆይ፣ የሰው ነገር አትሰሚም እንዴ? ይኸውልሽ አሁን ነው አንቺ ጋር የምመጣው። እሺ እወቂ። ሄሎ፣ ኮሎኔል አርታያጋ ነኝ። እንዴት ነህ ኮሎኔል? ደህና ነኝ። ላናገር ፈልጌ ነበር። ሊዮና ሊዝ ተመቻችተዋል። ሁሉም ነገር ቦታውን ይዟል። ምንም ለየት ያለ ነገር የለም። ጥሩ፣ ደስ ይላል። ግን ላወራ የፈለግኩት ስለሱ አይደለም። እንዲያው የሆነ ለመቀበል የሚከብድ ነገር ስለተከናወነ ነው። ምንድነው እሱ? ሌላ ጉዳይ ላወራ ፈልጌ ነበር። ስለ ኦርቴጋ ጉዳይ ነው። ስለሱ ታዲያ ምን? እስር ቤት ክፍል ውስጥ ሞቶ ተገኝቷል። ማወቅ ልትፈልግ ትችላለህ ብዬ አስቤ ነው። ግን ማን የገደለው? አናውቅም።
አሁን ምርመራውን እየጀመርን ነው፣ ግን እጃችን ላይ ደግሞ ምንም አይነት ማስረጃ የለም። በየቀኑ የባሰ እያበድሽ ነው። እንዴት በዛሬ ቀን እዚህ ትመጫለሽ? ለምንድን ነው የተናደድከው? ምክንያቱም ከኤልዛቤት ጋር ጊዜን ስላቋረጥኩብን? በተኛችበት ቁርስ እንኳን አላቀረብክላትም ወይስ እቺ ተራ ሴት ይሄ እስኪ ንገሪኝ፣ ምን ፈልገሽ ነው ሊና? እንደማየው ከሆነ ኃይለኛው ክርስቲያን መጥቷል። ክፉ ሰውዬ፣ ስሜት የሌለው የሆስፒታሉ ክርስቲያን ምን ሆነ? አሁን ድረስ አፈቅርሻለሁ ያለኝስ? አልታወቀሽም። አሁንም ጋር ጠወጥ እየሆንሽ ነው። ትላንትና ድግሱ ላይ ትታየኝ ሄድክ። ሙሉን ጊዜን ዘግተኸኝ ነበረ። ነገሩ ስብስብ እንደሆነ አልተረዳሽም እንዴ? ከዛ ከፒፔ ጋር ስታወራ ሰማሁክ። ክርስቲያን ዓለም ላይ አንደኛ ግብዝና ውሸታም ሰው ነህ። ይሄን ታውቃለህ? እንዴት አንድ ላይ መሆናችሁ ይሻላል ትለዋለህ? እንዴት ጨክነ እንደዛ ትላለህ? ክርስቲያን፣ ሰው እንደዚህ ለማድረግ ጭካኔ ያስፈልገዋል። ግድ የሌለህ ነበር የሚመስለው። አሁን ሁሉም ነገር ተቀይሯል። ነገሮች ተቀይረዋል። በእርግዝና ምክንያት ነው? አዎ ክርስቲያን፣ እዚህ የመጣሁት እንድታስብ የሚያደርግህን አንድ ነገር ልነግርህ ነው። ጭንቅላቴ ውስጥ ቀኖችን ሳስብ ነበር እና የልጄ አባት ማን እንደሆነ እርግጠኛ አይደለሁም። አንተ ትሁን ፒፔ አላውቅም። የሚሰማኝ ስሜት አለ ውስጤ። አሁንም አንተ አባቱ እንደሆንክ ይነግረኛል። እና ሴቶች እንደዚህ አይነት ነገር እንደምናውቅ ታውቃለህ። ክርስቲያን፣ እባክህን አላሰብኩበትም እንዳትለኝ። አቁሚ፣ በጭንቅላቴ አትቀልጅብኝ ሊና። እኔ ላይ እንደዚህ አታድርጊ። ትክክል እንደሆንኩኝ ታውቃለህ። ከልቤ የምታስብበት ነገር ሰጥቻለሁ ክርስቲያን። ስለዚህ ነገር ለማውራት ዝግጁ እንዳልሆንክ ያስታውቅብሃል። ግን አንድ ቀን እኔ እናንተ እናወራበታለን። እሱን እንዳትረሳ። መልካም እድል። ውጭልኝ ከዚህ።